ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዲሁም ተመልካቾች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ዛሬ ይዤላችሁ የመጣሁት ደግሞ ይህንን ፊት ለፊት ማሳያችሁን የምትጠቀሙ ከሆነ ከዛ ይዛችሁ እንድትመጡ እዚህ አሰራሩን ዩቲዩብ ላይ ሰርች አድርጋችሁ እዩት። የፀጉር ማጽጃ ሰውነታችን ላይ ለምሳሌ እጃችን፣ እግራችን ላይ የተለያየ ቦታ ላይ ሰውነታችን ላይ ፀጉራችን የምናጸዳበት ሀላዋ ነው። ከስኳር ነው ያዘጋጀሁት። በቀላሉ በቤታችን የምናዘጋጀው ነው ማለት ነው። ይሄንን ይመስላል። እንደዚህ ስታዩት ማር ነው የሚመስለውና ከስኳር ነው ያዘጋጀሁት። በዚህ እቃ አዘጋጅቼ በናይሎን ጥቅልል አድርጌ ሻንጣ ውስጥ ያስገባሁት። ምንም አልሆነም። ይዤ መጣሁ። አሁን ከመጣሁ 2 ጊዜ ተጠቅሜለታለሁ። በጣም ሙልት ያለ ነበረ። ቅዝቃዜ ስለሆነ ደግሞ አሁን ድርቅ ያለ ነው። ይህ እንደምታዩት ትንሽ ደረቅ ያለ ነው። ፀሐይ ላይ ሞቅ አረገዋለሁኝ። አሁን ውጭ አውጥቼው ነው። ሞቅ ሲል ትንሽ እያንስቼ ሰውነቴ ላይ አላስፈላጊ ቦታ ላይ ያሉ ፀጉሮችን ሰውነታችን ላይ ያጸዳል ማለት ነው። የሚሸጥም አለ፣ ግን በቤታችን በቀላሉ ሰርተን ብናዘጋጀው በጣም ሀሪፍ ነው። እዚህ ስኳር ውድ ስለሆነ እዛ አዘጋጅታችሁ ይዛችሁት ብትመጡ በጣም ይጠቅማችኋል። ያውን እንደምታዩት 2 ጊዜ አንስቼለታለሁ። ለብዙ ጊዜ ይጠቅማል። እንግዲህ እንደዚህ ቀለል ያለች እቃ ስታገኙ ላስቲኩ እንትን ስለሚል ግን በሌላ ትንሽ ቀዝቀዝ አድርጋችሁ ከዛ ላስቲኩ ላይ አድርገን ስናስቀመጠው ፍሪጅ ድርቅ ይላል። ልክ ልንመጣ ስንል ሻንጣችን ክትት አድርገን እኔ ለምሳሌ ነገ በረራ ሆኖ ዛሬ ማታ ላይ ሰራሁት ማለት ነው። ከዛ ፍሪጅ አሳደርኩት። በማግስቱ ናይሎን አንጥቼ ቀስድር ሊሆን ይችላል ጥቅልል አድርጌ ሻንጣ ውስጥ በእጅ ቦርሳ እዛ ውስጥ አደረኩት። ከዛ ይዤ መጥቼ እዚህ ቅዝቃዜ ስለሆነ ፀሐይ ላይ አድርገዋለሁ። ሞቅ ሲል እጠቀመዋለሁ። እንደዛ ብንጠቀመው አሪፍ ነው። የምትጠቀሙቶች ካላችሁ እዛ አዘጋጅታችሁት ብትመጡ በጣም መልካም ነው። ምክንያቱም እዚህ 1 ኪሎ ስኳር ኪሎ 180 ብር ነው። ይሄ አሁን 1 ኪሎ ይወስዳል ብዬ አስባለሁ። ያው በግምት ማለት ነው። በእንትን ባለውም 1 ኪሎ ይፈጃል ብዬ አምናለሁ። ግን ለክቼ እንትን ብዬው አላቅም። በሻይ ብርጭቆ 8 ነው የማደርገው። ውሃ ደግሞ 4 ብርጭቆ አድርጌ እንደዛ ነው ያዘጋጀሁት። አዘገጃጀቱን ከፈለጋችሁ ሰራላችኋለሁ እዚህ ማለት ነው። በትንሽ አድርጌ ልሰራላችሁ እችላለሁ። ግን ዩቲዩብ ላይ ሰርች ብታደርጉ የሀላዋ አሰራር ብላችሁ የፀጉር ማጽጃ ሀላዋ አሰራር ብላችሁ ሰርች ብታደርጉ ብዙ እህቶች አሰራሩን አሳይተዋል። ቪዲዮውን በማየት መስራት ትችላላችሁ። እኔም ቪዲዮ አይቼ ነው የሰራሁት እንጂ ድሮ ምላጭ ምናምን እጠቀም ነበር። እንዳሰስያ ሆኖብኝ እያሳከከኝ ሰውነቴን ምላጩ እንደዛ ቆዳያን እንትን ሲለኝ እሱን ትቼ በዚህ መጠቀም ያስኩኝ። ይሄን መጠቀም ከያዝኩ ወደዚህ ቆዳያንም አያሳከኝም። አንደኛ ደግሞ ፀጉራችን እየሳሳ ብዛት ካለው እየሳሳ ይሄዳል ሰውነታችን ላይ። እንዲሁም ደግሞ ሲበቅል የማሳከክ ሂደት የለውም። ስለዚህ ይሄን ብትጠቀሙት የማትጠቀሙት እህቶች ብትጠቀሙት መልካም ነው። መስራቱ ካቃታችሁ ደግሞ ገዝታችሁ ከሱቅ ከፋርማሲ ለሚሸጥ ብትሞክሩት ብትለምዱት ጥሩ ነው። ለሰውነታችን በጣም ነው የሚያለሰልሰው። እንዲብድብ አይልም ሰውነታችን። ጥቋቁር ነጠብጣብ ነገር አይኖርም። እንዲሁም ደግሞ ሰውነታችን አያሳክከንም ፀጉር ሲወጣ። ስለዚህ ይሄ በጣም ሀሪፍ ነው። የምላጩ ግን ያሳክካል፣ እንዲብድብ ይላል።
በተለይ እንደ አላርጂክ ነገር ምናምን ካለብን በጣም ያባብሳልና ጥሩ አይደለም። ይህን ብትጠቀሙት ግን በጣም አሪፍ ነው እና የዛሬ ቪዲዮ ይሄንን ይመስላል። የሰራሁላችሁ አሰራሩን ቸኩዬ ያልሰራሁላችሁም እዛ ግን አሁን እዚህ ስትመጡ በጣም እንደሚጠቅማችሁ ስላሰብኩኝ ነው። ኪሎ ደግሞ ስኳር ውድ ስለሆነ ላሰሩ ትችላላችሁ ዝመታችሁ እና እዛ ግን ስኳርም እንደልብ አለ። አንዱ ሎሚ ቆረጥ አድርገን ሰርተን ውሃ፣ ሎሚ፣ ስኳር ብቻ ነው የሚያስፈልገው። ሰርተን እንደዚህ ይዘነው ብንመጣ ለብዙ ጊዜ ይጠቅማናል። እንደዚህ አዘጋጅታችሁ ይዛችሁ ብትመጡ ይጠቅማችኋል ብዬ ስላሰብኩኝ ነው የሰራሁላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ስለምታበረታቱኝ ከልብ እጅግ አድርጌ አመሰግናለሁ። አሁን ይሄው ፀሐይ ላይ እንደዚህ አዋጣዋለሁ። እንደዚህ ቁጭ አደርገዋለሁኝ ልጠቀመው ስለሆነ ትንሽ ቀለጥ እንዲልልኝ ፈልጌ ነው። አሁን በጣም ድርቅ ያለ ነው እንዳሳየኋችሁ ከላይ ከፍቼ እኔ በጣም ድርቅ ብሏል። ስለዚህ ፀሐይ ሲመታው አሁን ቅልጥ ይላል። ሲቀልጥ ብዙም ፀሐይ አላስመታውም። የተወሰነ ከመታው ትንሽ ላላ እስከሚል ድረስ ነው እንጂ በጣም ቅልጥ እስከሚል አላስቀምጠውም። አንድ 20 ደቂቃ ወይም 15 ደቂቃ አስቀምጠውና ሞቅ ሲለው የተወሰነ አንስቼለት እጠቀምለታለሁኝ። ለዛ ነው አሁን እኛ ጋር ቅዝቃዜ ስለሆነ ሞቃት ከሆነ ምንም አይሆንም፣ ግን ቅዝቃዜ ከሆነ ድርቅ ነው የሚለው። ሙቀት ሲሆን ደግሞ ፍሪጅ ካለ ፍሪጅ ብናስቀምጠው በጣም አሪፍ ነው። ውጭ ሲሆን ቅልጥ እንዳይል እንዲሁም ደግሞ ጭጫን ነገር እንዳይገባበት ጣፋጭ ስኳር ስለሆነ በምናምን ጥቅልል አድርገን በደንብ አስረን ማስቀመጥ ያስፈልጋል። ውጭ ላይ ከሆነ ፍሪጅ ከሆነ ደግሞ ምንም አያገኘውም እና ይሄንን ይመስላል። ቪዲዮ አስረዘምኩባችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።